ሰላም ዶክተር ተስፋለም ነኝ የማህፀንና ጽንስ ስፔሻሊስት ሐኪም። ዛሬ እንግዲህ የምንነጋገረው በእርግዝና ወቅት በተለይ በክትትል ወቅት ካሉና አስደንጋጭ ከሚባሉ ነገሮች መካከል አንደኛ የሆነው የጽንስ አንገት ላይ ስላለ እትብት ይሆናል። በክትትል ወቅት አንዱ ከሚነገረን አስደንጋጭ ከሚመስል ነገር መካከል አንዱኛው አንገት ላይ ያለ እትብት ነው። እንግዲህ በእርግዝና ክትትል ወቅት እንግዲህ በጽንስ አንገት ላይ እትብት አለ ማለት አንድ የሚያስፈራና እናቶችን የሚያስደነግጥ ወይም የሚረብሽ አይነት ነገር ነው። እንግዲህ ዛሬ እሱን እነግራቸዋለሁ። በጽንስ አንገት ላይ እትብት መጠምጠም እንግዲህ በአብዛኛው ከሚያጋጥሙ ነገሮች መካከል አንዱኛው ሲሆን ይህም እንግዲህ ምን ያክል ነው ብለን ስናይ ለምሳሌ 3 ህፃናት ቢኖሩ ከ3ቱ ህፃናት አንዱ ላይ ሊኖር የሚችል ነገር ነው። ያ ማለት እንግዲህ በጣም ኮመን የሆነ ነገር ነው። ያ ማለት ከ10 ሰው 3 ሰው የሚያክለው ሊያጋጥመው የሚችል ነገር ነው ማለት ነው። በጽንስ አንገት ላይ ያለን እትብት በምን ማወቅ ይቻላል? አንደኛ እንግዲህ በአልትራሳውንድ በሚደረገው ምርመራ የጽንስ አንገት ላይ ያለን እትብት ማየት ይቻላል። የጽንስ አንገት ላይ እትብት የሚጠመጠመው ራንደምሊ ነው። ያ ማለት አንድ እናት የሆነ ነገር ስላደረገች ወይም የሆነ ነገር ስላጎደለች የጽንስ አንገት ላይ የሚጠቀለል እትብት አይኖርም። ስለዚህ በማንኛውም ሁኔታ ራንደምሊ ሊከሰት የሚችል ነገር ነው። ሆኖም ግን እናቶች ይህን ነገር ሲሰሙ መፍራት ወይም መደናገጥ አይጠበቅባቸውም። የጽንስ አንገት ላይ ያለ እትብት በአብዛኛው በእርግዝና ላይ ጉዳት አያመጣም። ሆኖም ግን አልፎ አልፎ በጣም ጥቂት በሆነ ጊዜ በጽንስ አንገት ላይ ያለ እትብት ጽንስ ላይ ጉዳት ሊያመጣ ይችላል። ስለዚህ ዋናው ቁም ነገር ምንድነው? የጽንስ አንገት ላይ ያለ እትብት ጽንስ ላይ ጉዳት ከማምጣቱ በፊት ልናያቸው የምንችሉ ምልክቶች አሉ ወይ ብለን ስናስብ በእርግዝና ወቅት የሚነገረን አደገኛ የሚባሉ ምልክቶችን በደንብ ትኩረት ሰጥቶ ማዳመጥና መከታተል ያስፈልጋል። እንግዲህ ከነዚህም መካከል አንዱና ዋናው የምንለው የጽንስ እንቅስቃሴን አዘውትሮ መከታተል ነው። የጽንስ እንቅስቃሴ የሚቀንስ ከሆነ እንግዲህ በማንኛውም ሰዓት ወደ ጤና ተቋም ወይም ወደምትከታተሉበት ተቋም መሄድ ያስፈልጋል ማለት ነው። የጽንስ አንገት ላይ ያለ እትብት እንግዲህ በአብዛኛው ሊከሰት የሚችለው ከ6ኛ ወር በኋላ ባለው ጊዜ ይሆናል። ያ ማለት እንግዲህ 3ኛው የእርግዝና አጋማሽ ላይ በአብዛኛው የሚከሰት ይሆናል። ሆኖም ግን ከዛም በፊት ሊከሰት ይችላል። በአልትራሳውንድ ሊታይ ወይም ሊታወቅ ይችላል። የተለየ የሚደረግለት ነገር አይኖርም። እናቶች ይህን ነገር ሲሰሙ መፍራት ወይም መደናገጥ አይጠበቅባቸውም። ሆኖም ግን ቅድም እንዳልነው የጽንሳቸውን እንቅስቃሴ ወይም የጽንሱን እንቅስቃሴ በደንብ ማዳመጥና መከታተል ያስፈልጋል። አንገት ላይ ብቻ ሳይሆን የሰውነት አካል ላይም ሊጠመጠም የሚችል ነገር ነው። ስለዚህ ይሄ ነገር ብቻውን ሊያስፈራ የሚችል ነገር አይደለም። አመሰግናለሁ።